እስልምናን የተቀበላችሁ እንዲሁም ስለ እስልምና ለማወቅ የምትፈልጉ ሰዎች አንድና አንድ ማወቅ ያለባችሁ ነገር ቢኖር ስለ እስልምና ለማወቅ ከቁርአን ውጭ ያሉ ማንኛውንም የኪታብ አይነቶች ሰርች ወይንም ጥናት ማድረግ አይገባችሁም፣ አያስፈልጋችሁም። ለምን ቢባል አንድ ሙስሊም ስለ ክርስትና ማወቅ ቢፈልግ ቀጥታ የሚሄደው ወዴት ነው? ወደ መጽሐፍ ቅዱስ ብቻ ነው። ወይ 61ዱን ያነባል፣ ወይ 66ቱን ያነባል፣ ወይ 81ዱን ያነባል። ከዛ ውጭ ያሉት እነዚህ ድርሳናት የሚባሉትን ቢያነብ አብዛኛው ህብረተሰብ አይቀበላቸውም። ስለዚህ አንድ ክርስቲያን ወይንም ከእስልምና ውጭ ያለ አካል ስለ እስልምና ማወቅ ከፈለገ ከቁርአን ውጭ ሌላ ነገር ላይ ዲፔንድ መሆን የለበትም። ይህንንም እንድላችሁ ያስገደደኝ ነገር ፈጣሪያችን አላህም ይሁን የላካቸው ውዱ የኛ ነቢይ ሙሐመድ አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ በየውመል ቂያማ የሚተሳሰቡን በቁርአን ብቻ ነው። በሐዲስ ወይንም በታሪክ ላይ ተመርኩዘው አይደለም። እንደው እንደ መረጃ ያክል ከቁርአን ውጭ ሐዲስ በሚባለው ክፍል ውስጥ በመቶ ሺህ የሚቆጠር ሐዲሶች መጥተዋል። ከነዚህ ሁሉ በመቶ ሺህ የሚቆጠር ሐዲሶች በጣም ከሚገርማችሁ ተጣርቶ ትክክለኛ ነው ብለው ዑለሞች አረጋግጠው ያሳለፉት ከ300 አይበልጥም። ይህንንም ደግሞ እስኪ እኒህን ዑለሞች ያረጋገጡ ዑለሞች ማለት ነው ንግግራቸውና ምስክርነታቸውን አብረን ከሰማን በኋላ አላህም ይሁን መልእክተኛው በየውመል ቂያማ ከቁርአን ህግጋት ውጭ በምንም ነገር እንደማይጠይቁን የተናገሩበትን የቁርአን አንቀጾችን አብረን እንመለከታለን። اختلف الحفاظ في عدد الاحاديث المتواتره، ولكن يعني تتجاوز كم 200 حديث او 300 حديث في هذه الحدود. ያው እንደሰማችሁት ከዚህም ሸህ በጣም ተጣርቶ ሙተዋቲር ማለት የትክክለኛነት ደረጃው ጣራ የደረሰ የሚባለው ሐዲስ ብዛት ከ200 እስከ 300 ድረስ ነው አለ። እስኪ ደግሞ ሌላኛውን ሸህ ደግሞ አብረን እናዳምጥ። في كتاب من كتبي قلت الاحاديث الصحيحه 120 حديث طبعا كفروني وقتها። ይህንንም ሸህ እንደሰማችሁት በጣም ተጣርቶ ደረሰ የተባለው ሐዲስ በትክክለኝነቱ 120 ሐዲስ ብቻ ነው። ልብ አድርጉ፣ በመቶ ሺዎች ከሚቆጠር ሐዲስ ማለት ነው። እስኪ ደግሞ ይሄኛውን ሸህ ደግሞ እናዳምጥ። كم حديث متواتر في كل السنة، في كل السنة 110 حديث يتعدوا اهو 110 حديث متواتر። እንደሰማችሁት ከዚህ ከመቶ ሺህ ከሚቆጠር ሐዲስ ትክክለኛነቱ የተረጋገጠው 110 ሐዲስ ብቻ ነው እያለ ነው። እስኪ ደግሞ ሌላኛውን ሸህ እናዳምጥ። أن عدد الأحاديث المتواترة لا يصل إلى 50 حديث، لا يصل إلى 50 حديث، لا يصل بأي حال من الأحوال። ጉድ ሳይሰማ መስከረም አይጠባም ይላል አበው። ይሄኛው ደግሞ ከዚህ ሁሉ በመቶ ሺህ ከሚቆጠር ሐዲስ ውስጥ ትክክለኛ ተብሎ የተረጋገጠ ሐዲስ 50 እንኳን አይሞላም እያለ ነው። እስኪ ደግሞ ቀጣዩን ሸህ ደግሞ እናዳምጥ። أما الحديث متواتر فهي قليلة جدا، يعني ربما ما تبلغ 10 أحاديث، يعني ربما ما تبلغ 10 أحاديث اللي حديث مشهور نقله الجمع من الصحابة عن جمع التابعين، هذا قليل جدا. ይሄኛውን እንደሰማችሁት ደግሞ 10 ሐዲስ እንኳን አላሁመ መስቱር መጫወቻ ሁነን ከርመናል በሉኝ ጎበዝ። 10 እንኳን አይሞላም ከዚህ ሁሉ በመቶ ሺህ የሚቆጠር ሐዲስ ከዚህ ሁሉ በየቤታችን ከተደረደረው ኪታብ ውስጥ በትክክለኛነቱ ተጣርቶ ስናየው 10 ሐዲስ እንኳን አይሞላም አሉ። ሲፈበረክ ኑሯል ማለት ነው ሐዲሱ ሁሉ። እንዴት ሲፈበረክ እንደነበር በእነማን ሲፈበረክ እንደነበር ደግሞ ይህ ሸህ የሚለውን እስኪ አብረን እንስማ። عبد الكريم بن أبي العوجاء لوحده وضع 4000 حديث لوحده كده. كان يتهجد بالليل، يقوم سائر ليله يكذب على النبي عليه الصلاة والسلام، حتى لما جابوه عشان يقطعوا راسه قال لهم: كيف أنتم ب4000 حديث
حرمت فيها الحلال وأحللت فيها الحرام. እንግዲህ እንደሰማችሁት አብዱል ከሪም ኢብን አቢል አውጃዕ የተባለው ሰው ወደ 4000 ሐዲስ እንደፈበረከ ይህም ሰው ደግሞ ቀን ጿሚ ሌት ቋሚ ተሐጁድ አልፎት የማያቅ ሰው እንደሆነ ልብ በሉ። ወደ 4000 ሐዲስ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም እያለ ሲፈበርክ እንደነበረ በኋላም ተይዞ ሊገደል ሲል ምን አለ? 4000ን ሐዲስ ምን ልታደርጉት ነው የፈበረኩና የበተንኩትን? አላህ ሐራም ያደረገውን ሐላል አድርጌ ሐላል ያደረገውን ሐራም አድርጌ የለቀኩትን ሐዲስ ምን ልታደርጉት ነው? ልብ በሉ። አንዱ ሰው ብቻ ነው 4000 ሐዲስ የፈበረከው። በታሪክ ውስጥ ያው ታሪክን የሚያጠኑ ሰዎች ናቸው ይሄንን የሚያውቁት። ወዳኢን ሐዲስ ወዳኢን የሚባሉ በቃ ዝም ብሎ ፈብራኪዎች ነበሩ። አብሶ ከባለስልጣን ጎን ዑለማው ሱልጣ የሚባሉት ማለት ነው። በጊዜው ላሉ በኒ ኡመዮችና በኒ አባስዮች ስልጣን ማቆያ ሲባል ማንኛውንም አይነት ሐዲስ ቃለ ረሱሉላህ እያሉ ይፈበርኩ ነበር። በቃ ሲልሲላውን ወይ አቡበከር ጋር ወይ አልይ ጋር ወይ አይሻ ጋር ወይ አቡ ሁረይራ ጋር ያደርሱታል። እነዛ ሰዎች ወደ አኺራ ካለፉ ከ150 እና ከ250 ዓመት አልፏቸዋል። ይሄት ሄዳችሁ ታጣራላችሁ። በዚህ አይነት ሁኔታ ነው የሐዲስ ኪታቦች የተሞሉት። ስለዚህ እስልምናን የሚያጠና ሰው ሙስሊምም ቢሆን ተርኪዝ ማድረግ ያለበት ቁርአን ላይ ብቻና ብቻ ነው። ሐዲሶቻችን እንዴት ሲፈበረኩ እንደነበረ የሚያሳይ አንድ ግልጽ ማስረጃ ልስጣችሁ። ሐጅ በስንተኛው ዓመተ ሂጅራ ተደነገገ ወይንም ግዴታ ሆነ ለሚለው ጥያቄ የሰጡትን ምላሽ አብረን እንከታተል። مذهب الشافعي رحمه الله تعالى أن الحج فرض سنة السادسة من الهجرة في قول الله تبارك وتعالى ولله على الناس حج البيت من استطاع إليه سبيلا. ያው እንደሰማችሁት ይሄኛው ሸኽ ደግሞ በስድስተኛው ዓመተ ሂጅራ ግዴታ ሆነ እያለን ነው። እስኪ ደግሞ አሁን ይሄኛውን ደግሞ እናዳምጠው። أن الحج إنما فرض في السنة التاسعة لأن هذه الآية نزلت في السنة التاسعة في عام الوفود. እንደሰማችሁት ይህ ሸኽ በዘጠነኛው ዓመተ ሂጅራ ሐጅ ግዴታ ሆነ ይላል። እስኪ ደግሞ ይሄኛውን ሸኽ ደግሞ አብረን እናዳምጠው። العلماء بيقولوا غالبهم إن الحج فرض سنة 5 وقيل سنة 6 من الهجرة وقيل سنة 9 وقيل سنة 10 من الهجرة. ያው እንግዲህ እንደሰማችሁት ነው። በአምስተኛውም ነው ፈርድ ወይም ግዴታ የተደረገው ተብሏል። በስድስተኛውም ነው ተብሏል። በዘጠነኛውም ነው ተብሏል። በአስረኛውም ነው ተብሏል አለ። እንግዲህ ሐዲስ ማለት ይሄ ነው። እናም ከእስልምና ውጭ ያላችሁ በክርስትና ወይንም በአይሁድ ወይንም በሌላ እምነት ውስጥ ያላችሁ ሰዎች ስለ እስልምና ማወቅ ካለባችሁ አንድና አንድ ቤዝ ልታደርጉ የሚገባው ቁርአን ላይ ብቻ ነው። ከቻላችሁ ያው አረበኛውን ለማታውቁ ሰዎች ይሄንን አሁን በምስሉ ላይ የምትመለከቱትን ሐጂ ሳሊህ ሀቢብ ረሂመሁላህን የተረጎሙትን ቁርአን ትርጉም ብትመለከቱ ጥሩ ነው እላለሁ። ለምን ከዚህ በኋላ በሳቸውን አስመርኩዘው በጣም ብዙ አታሚ ድርጅቶች በጣም የሌለ ያለ ነገር ጨምረው ጨማምረው በርዘው እያሳተሙ ስለሆነ ሌላ የቁርአን ትርጉሞችን ባትመለከቱ ጥሩ ነው እላለሁ። አማርኛው ትንሽ ጠባብ እንደመሆኑ ከቻላችሁ ደግሞ ትንሽ የእንግሊዘኛ ዕውቀት ያላችሁ ሰዎች የእንግሊዘኛውን ቁርአን ትርጉም ብትመለከቱ ጥሩ ነው እላለሁ። ይህንን ደግሞ አክሰሱ የሌላችሁ ሰዎች ደግሞ በተቻላችሁ መጠን አሁን በምስሉ ላይ የምትመለከቱት ይህ ኻሊድ ክብሮም የተባለው ሙስሊም ወንድማችን እሱም ሰለምቴ ነው። ስለ ቁርአን ፍትፍት አድርጎ የሚያስተምረው አስተምህሮ ስላለ እሱም ብትከታተሉ ላለው። በነገራችን ላይ ሙስሊሞችም ይህንን ሰው ብትከታተሉት በቁርአን ኢህዲነ ሲራጠል ሙስተቂም ወዳለው መንገድ ይመራችኋል ብዬ ገምታለሁኝ። ስለዚህ ሁላችንም ቁርአን ላይ ተርኪዝ እናድርግ። በነገራችን ላይ በቁርአን የመጣው ሐዲስ የሚባለው ጉዳይ ራሱ ቁርአንን ነው። አሁን እኛ ሶሒህ ሙስሊም ቡኻሪ ምናምን ተብሎ የቀረቡልንን ኪታቦች አይደለም። ለዚህም ማረጋገጫ አንድ ሁለት የቁርአን አያዎችን እነሆ ልላችሁ ወደድኩ። በሱረቱ ኒሳ ቁጥር 87 ላይ እንዲህ የሚል የቁርአን አንቀጽ ወርዶ እናገኛለን። አላሁ ላ ኢላሃ ኢላሁ
ለየጅመዐነኩም ኢላ የውሚል ቂያማ ላ ረይበ ፊህ ወመን አስደቁ ሚነላሂ ሐዲሳ። እቺ በቀይ የተሰመረችውን እዋት ስክሪኑ ላይ በንግግርም ከአላህ ይበልጥ እውነተኛ ማነው ይላል። እንግዲህ ሐዲስ ተብሎ የመጣው ራሱ ቁርአንን ወይንም የአላህን ቃል ነው ማለት ነው። በሱረቱ አልጃቲያ ቁጥር 6 ላይ ደግሞ ትልከ አያቱላህ ነትሉሃ ዓለይከ ቢልሐቅ ፈቢአይ ሐዲስ ባዕደላሂ ወአያቲሂ ዩእሚኑን ይላል። ከአላህና ከማስረጃዎቹም ወዲያ ከየትኛው ንግግር ልብ አድርጉ፣ ሐዲስ የሚለው ማለት ነው። ከየትኛው ንግግር ያምናሉ አለ። እንግዲህ ፈጣሪያችን አላህ ሐዲስ ብሎ ያመጣው አንድና አንድ ኪታብ ቢኖር ቁርአን ብቻ ነው። በዚህ በሐዲስ ስም ነው የሐዲስ ኪታቦች የመጡት ማለት ነው። በሱረቱል ሂጅር ቁጥር 9 ላይ ደግሞ እንዲህ የሚል የቁርአን አንቀጽ ወርዶ እናገኛለን። ኢና ናሕኑ ነዘልና ዚክር ወኢና ለሁ ለሓፊዙን፣ እኛ ቁርአንን እኛው አወረድነው ይላል ፈጣሪያችን አላህ፣ እኛም ለእርሱ ጠባቂዎቹ ነን ይላል። እንግዲህ ከረሱላችን በፊት የነበሩት አንቢያዎች ከበኋላቸው ሌላ ነቢይ እንደሚመጣ ስለሚታወቅ ዲኑን ኃላፊነት ጥለው የሚሄዱት ለሌላ አካል ነበረ። አሁን ግን የኛ ውዱና ምርጡ ሙሐመድ አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ ኻቲመል አንቢያ ወይንም የነቢያት መደምደሚያ ስለሆኑ ከሳቸው በኋላ ነቢይ ስለማይመጣ አላህ ምን አደረገ? ያወረደውን ቁርአን እኔ ጠብቀዋለሁኛል እስከ የውመል ቂያማ። ከቁርአን ውጭ ምንም አይነት ጥብቅ ያልሆነ መጽሐፍ በእስልምናችን ውስጥ የለም። 4 ነጥብ። ቁርአን ብቻ ነው። የሚገርማችሁ በየውመል ቂያማ ውዱና ምርጡ ኻቲመል አንቢያ የሆኑት ሙሐመድ አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ ከኛ ጋር ሲገናኙ ለምስክርነት የሚያቆሙት እንዲህ ሲሉ ነው። በሱረቱል ፉርቃን እንዲህ የሚል ቁጥር 30 ላይ እንዲህ የሚል የቁርአን አንቀጽ ወርዶ እናገኛለን። ወቃለ ረሱሉ ያ ረብ ኢነ ቀውሚ ኢተኸዙ ሃዘል ቁርአን መህጁራ። መልእክተኛውም ይላል አለ ፈጣሪያችን አላህ ነቢዩ መሐመድ ማለት ነው፣ ጌታዬ ሆይ ህዝቦቼ ይህንን ቁርአን የተተወ ነገር አድርገው ያዙት ብሎ ይከሳችኋል። የውመል ቂያማ የሚከሳችሁ እሱ ራሱ መልእክተኛው መሐመድ በቁርአን ነው፣ በሐዲስ አይደለም። እኛ ደግሞ እየተጋደልን እየተለያየን ያለነው በምንድን ነው? ሐዲስ። አንዳንዱ የሐዲስ ኪታቦች በጣም በሚገርማችሁ ሁኔታ ማን እንደጻፋቸው አይታወቅም። ግን በዘመናት ውስጥ የነበሩ የበኒ ኡመያና የበኒ አባስያ ኸሊፋዎች ስላገነኗቸውና ስላነገሷቸው እስከ ዛሬዋ ቀን ድረስ ስማቸው ገኖ ነግሶ እኛ ጋር ደርሷል ማለት ነው። በአንድ ወቅት አንድ ሰው ወደ ኢማሙ ሻፊዒ ይመጣና ስለ ሶሒህ ቡኻሪና ሙስሊም ኪታቦች ትክክለኛነት ይጠይቃቸዋል። በዚህን ጊዜ ኢማሙ ሻፊዒ ምን አሉ? እስኪ እናዳምጥ። يقول الإمام يسأل يقول هل هناك أحاديث ضعيفة في صحيح البخاري وفي صحيح مسلم؟ يقول الإمام الشافعي رحمه الله تبارك وتعالى أبى الله ألا يتم إلا كتابه. يعني الكتاب الوحيد في هذه الدنيا اللي صحيح من الجلدة إلى الجلدة هو القرآن الكريم. عند سماچوت إمام الشافعي كشفانو اسك شفانو صحيح هنا ትክክለኛ የሆነ መጽሐፍ ከቁርአን ውጭ የለም ብለው በ4 ነጥብ መለሱለት። ከቁርአን ውጭ ምንም አይነት መጽሐፍ ወደ ኢህዲነ ሲራጠል ሙስተቂም ወደ ትክክለኛው ጎዳና እንደማይመራ በ4 ነጥብ ፈጣሪያችን አላህ የነገረን ደግሞ በሱረቱል ኢስራ ቁጥር 9 ላይ እንዲህ የሚል የቁርአን አንቀጽ አውርዶ ነው። ኢነ ሃዘል ቁርአን የህዲ للتي هي أقوم ويبشر المؤمنين الذين يعملون الصالحات أن لهم أجرا كبيرا. يه قرآن ودزيات إرسوا كتتنيا ودهونتشو من قد مرال إن الزيانم بقو يمسروتن مؤمنان لأن رسو تالاك من دايا اللاتشو مهونون يا بسرا للال. እንግዲህ ከቁርአን ውጭ አሁንም እዚህ ጋር በስክሪኑ ላይ እንደምትመለከቱት እነዚህን አንቀጾች እንዳለ ተመልክቷቸው
ፈጣሪያችን አላህ እኔ ያወረድኩት ይሄንን ቁርአን ብቻ ነው፣ ነገም የውመል ቂያማ እምተሳሰባችሁ በዚህ መጽሐፍ ብቻ ነው እያለ ነው። እናም ከእስልምና ውጭ ያላችሁ ወንድም እህቶቼ ስለ እስልምና ማወቅ ከፈለጋችሁ አልያም ካለባችሁ ገልጻችሁ ማንበብ ያለባችሁ መጽሐፍ አንድና አንድ መጽሐፍ ቢኖር ቁርአንና ቁርአን ብቻ ነው። በጣም የገረመኝን አንድ ነገር ልንገራችሁና ዝግጅት ልቋጨው። ፈጣሪያችን አላህ ወደኛ የላካቸው መሐመድ አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ እሳቸው ወደ አኼራ ሊያልፉ ሲሉ ኡመታቸው የእሳቸውን አስተምህሮ ከትክክለኛው ምንጭ እንዲያገኝ ያስቀመጡት ክፍል ወይንም ቅድም አንደኛው ሸኽ ከመጡት በመቶ ሺህ ከሚቆጠሩ ሐዲሶች ውስጥ 10 አይሞላም ሶሒህ ከሆኑት ከተባለው ውስጥ አንዱና የመጀመሪያው በትክክለኝነት ማረጋገጫ የተገኘለት የሚገርማችሁ አሁን በምስሉ ላይ የምታዩት በሶሒህ ሙስሊም የሚገኘው ሐዲስ ነው። የሚገርማችሁ ይህ ሐዲስ ከ30 በላይ ኪታቦች ውስጥ በሶሒህነት ተዘግቦ የመጣ ነው። መልእክተኛው መሐመድ አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ ወደ አኼራ ሊያልፉ ሲሉ ምን አሉ? ኢኒ ታሪኩም ፊኩም ተቀለይን ኪታቡላህ ወዒትረተ አህለ በይቲ አሉ። እኔ አሉ 2 ቅርሶችን ትቼላችኋለሁ ከኔ በኋላ የማትጠሙበት የሆነው የመጀመሪያው ቁርአን ሲሆን ሁለተኛው አህለል በይቴ ናቸው አሉ። እኒህም አህለል በይቶቼ እስከ የውመል ቂያማ ከቁርአን ጋር አይለያዩም። በሌላም ንግግራቸው ደግሞ አነ መዲነቱል ዒልም ወዓልዩም ባቡሃ አሉ። እኔ እውቀት ከተማ ነኝ፣ መግቢያ በሯ ዓልይ ነው። እኔ ጋር የመጣውን ከፈጣሪ የመጣውን የቁርአን እውቀት ዓልይ ዘንድ ትቼላችኋለሁ፣ አህለል ቤቴ ዘንድ ትቼላችኋለሁ፣ እነሱ ያስተምሯችሁ አሉ። እኛ ደግሞ በየኪታባችን ውስጥ ይሄ ሐዲስ አለ፣ አፍነን ቁጭ አድርገነዋል። ልብ አድርጉ። 10 ከማይሞሉት ትክክለኛ ሐዲሶች ውስጥ አንዱ ይሄ ነው። ይሄ ሐዲስ ግን ህብረተሰቡ ጋር እንዳይደርስ ተደርጓል። ልብ ያለው ልብ ይበል እላለሁኝ። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ